እንደዚህ እንደ ባለጌዎቹ እንደሚሉት አይደለም። በቃ ትክክለኛ ይመጥናል እና አይምሮ ነው የሚነግረው ለእጅ። እጅ ደግሞ እንደ አይን ነው የሚያየው። አይን እዚህ ላይ እኮ የለም፣ ግን እጅ እንደ አይን ያያል። ከዛ ያችን ይመጥናል። ከዛ አምጥቶ ለማን ይሰጣል? ለአፍ ይሰጣል። ከዛ እዚህ ውስጥ ከገባ በኋላ ደግሞ ስራ አለ። እነ ምላስ ምራቅ ያመነጫሉ። ከዛ ኢንዛይም አለ ምናምን ያመነጫሉ። ከዛ እነ ጥርስ ደግሞ ወፍጮ ናቸው ያደቃሉ። እዛ ውስጥ ደግሞ የሆነ ፀጉር ነገር ምናምን ከገባ እነ ምላስ ስራቸው ያ ነው፣ ይቀላቅላሉ። እንደ ሲሚንቶ ማለት ነው። ሲሚንቶ ምናምን እንደሚቀላቀሉ እዚህ ውስጥ ይቀላቅላሉ። እዛ ውስጥ ደግሞ ሌላ ነገር ከተገኘ ያወጣሉ። እነ እጅ ደግሞ ይነገራቸዋል። እነ እጅ ይመጡና ያወጣሉ። ከዛ እንደገና ምግቡን ያዝ አድርጎ ያሰኛል። ከዛ አጣርቶ አላምጦ ከዛ ታች ደግሞ ጨጓራ ስራ እንዳይበዛበት እየጠበቀ ነው። ጨጓራ ማምጣ አምጣ እያለ ነው። ከዛ ጨጓራ ስራ እንዳይበዛበት እዚህ ውስጥ ላም አድርጎ ድቅቅ አድርጎ ከዛ ገጭ አድርጎ ሲውጡት እዚህ ጉሮሮ አካባቢ የለም። ለምን? በቃ እዚህ ጋር ስራ አልቋል። ከዛ እዚህ ጋር ተታት ብሎ ይሄዳል። ከዛ ጨጓራ ሲመጣ ይቀበልና አይፈጅበትም። ደቀቅ አድርጎ ወደ ደም ሄደውን ወደ ምን የሚሄደው እንግዲህ ሐኪሞች ናቸው ይሄን የሚያውቁት። እኔ እንኳን አላውቀውም። እኔ ሲወገድ ከወረደ በኋላ ቆይቶ ሲወገድ ነው እንጂ እዛ ውስጥ ገብቶ ወዴት ሂድ፣ ወደ ጣፌ ሂድ፣ ወደ ጉበት ሂድ፣ በማያገባኝ ነገር በማላውቀው ነገር ባልዋልኩበት እንትን አለ። ግን ፕሮሰሱ ይሄ አለቅ። አሁን የኛ ሰው ግን ምንድን ነው መጀመሪያ የቀረበውን እህል አይባርክም። ያዝ እንግዲህ ያዝ ይላል። ከዛ ይላል። እዛ ጥርስም ስራ ሳይሰራ እንደ ውሻ። ከዛ በኋላ እንደገና ይውጠዋል። ፖፕ ይላል። ውሃ ይዞ ብሎ ይላል። እዚህ አካባቢ ያሉት ይላሉ። ከዛ ጨጓራ ድንጋይ ይመጣበታል። ከዛ እዚህ ለመፍጨት ይገላበጣል። ከዛ ወዴና መመን ጨጓራ የተላጠ ሐኪም ቤት ይሄዳል። ይሄ ሰውየው በራሱ ላይ ያመጣው ጣጣ ነው። የብዙ ሰው ይሄው ህይወቱ በህይወቱ ውስጥ አለ፣ በስራ ውስጥ አለ። ችኩል ነው፣ ፈጣን ነው ይላል። ግን ሰው ልጅ ምን ቆም ብሎ አይቶ መንገድ የሚሄድም ሰው እንደዛ ነው። ዘገዶ አይልም። ወደ ግራ ወደ ቀኛል ወደ ግራል ወደ ዛል ከዛ ቀስ ብሎ ይሄዳል ማለት ነው። ዝም ብሎ ዘገደው አይባል። ብዙ ሰዎች ፍሬን አስይዣለሁ። አሁን ከኔ ጋር የነበሩ ከኔ ጋር ያሉ ሰዎች ፍሬን ይዘዋል። በአብዛኛው ሰው ያልተረዱት ነገር እነሱ ምንድነው ጓም ልባትን ጠባይ እሷን ብዙዎች እየለመዱ ነው እንጂ አልተረዱም። እና በስነ ስርዓት ሁሉን ነገር ማስረዳትም እችላለሁ። ግን ያኛው ለኔ አዋጭ አይደለም። ለኔ የሚያዋጣኝ የብድብድ መጫወት፣ አላዋቂ መምሰል። አላዋቂ ነኝ መጀመሪያ ማዋቂ አይደለሁም። ግን እንደ ማይም መጫወት፣ እብድብድ መጫወት በቃ እሱ ጠቅሞኛል። ያው ስድብ መጠጣት ነው፣ እሱ ለምጄዋለሁ። አለቀ። እኔ እንደ ትኩስ ድንች እንደ ጋለ ብረት ኳሶኜ ነው የምጠብቀው። አገኘሁት ብሎ ይሄ ማይም አገኘሁት ብሎ ሲመጣ ጠብሼ እለቀዋለሁ። ፕሮፌሰሪውን ዶክተሪውን ለደንታው ቴዲ ቤት ሲሄድ ብዙ ሰው አዘነልኝ። እነ ዮኒ ማኛ፣ እነ መንሱር፣ እነ አያና፣ የመካከለኛው ምስራቅ የአፍሪካ ቀንድ የፖለቲካ ተንታኞች፣ እነ አልማዝ ባለጭራ፣ እነ ማንትስ በቃ ግጥም ብለው እኔ ኩርማን አረንጓዴ ቢጫ ቀይ ለብሼ ኩርማን ቺምባንዲራ አድርጌ ቁጭ ብያለሁ። መሄዳችን እዚህ ጋር አድርጌ ቁጭ ብያለሁ። ከዛ ብዙ ሰዎች አይ ተዋረደ ዛሬ የሰው ልጅ መጨረሻ ሲያልቅ ያምር። ይሄኔ እኮ በቃ በድፍረት ነው ገብቶ ይዋጣልን ያለው። አይ ዘመዴ ምናምን አሉ ማለት ነው። እና ይሄ ነው የሚያስፈልገው ይሄ ነው። ከዛ እኔ በቃ ምስኪን መስዬ ቁጭ አልኩኝ። ከዛ ዘለው ሲመጡ እኔ እየጠበቅኩኝ እንደ ብሩስሊ አድርጌ አለቀ። ብዙ ሰው ጴንጤ የሆነው የዛን ቀን ነው። አሁን ዮኒ ማኛ እዛ ላይ ቀበርኩት፣ አንገቱን ቀበርኩት እና ብዙ ሰው አለቀሰለት። ሄደ ወደ አምላኩ ሄደ ብለው ብዙ ሰዎች ለዮኒ ማኛ አለቀሱ። ዮኒ ማኛም እንደዛው እንዳለ ሄደ። ብርቱካን ቀሚስ አልብሳ አጠመቀችው። አሁን ዛሬ ፓስተር ሆኖ በጣም እየተከራከረ ነው፣ እየተሟገተ ነው። ሌሎቹንም እንዳያችሁት አያናንም አንተ እንደዚህ አለ ተው እንጂ አያናም ዘመዴ አለ። ያ ባዴኖችም በሰልፍ 1 2 3 ቋቋቋቋ አረኳቸው። ከዛ በቃ ደረቴን ነፍቼ ሄድኩ ማለት ነው። ዋሻው እንደዛ። አሁን ችግሩ ምንድነው? ሰዎች ራሳቸውን ብለው ነው። እኔ እናቴ ነገርኳችሁ። አቡነ ማርቆስ ሲጠሩኝ በነበጋሻው ጉዳይ
አለሚቱ የምትባላለች ቆሎ የምትሸጥ ከኛ ጀርባ ያለች ከሱቄ ጀርባ እሷ ጋር ሄድኩና ዱቄት አለ አለሚቱ አልኳት። ለምን አለችኝ። ፈልጌው ነው በእናትሽ። እሺ በቃ ዱቄት ሰጠችኝ ትንሽ በሳህን አድርጋ። እኔ አንስን ፈልገው እዚች ላይ በተን አደረኩኝ። ሌሊት ስንሰራ የማደርገው ልብስ አለ ቱታ የተቀዳደደ እሱን አደረኩኝ። ከዛ ወደ ቤተ ክህነት ታክሲ ይዘን ኮንትራት ሄድኩኝ። ከዛ ስገባ የሚያዩኝ ልጆች ደስታ ምናምን የሚባሉ ልጆች አሉ። ዘመዴ ምን ሆነ ነው? ፀጉርን አይተዋል። ምን ስራ እኮ አረበና እኔ እንግዲህ እሳቸው ሲጠሩኝ ሱፌን ምናምን ግጥም አድርጌ ተቆርጬ ምናምን ቤት እሳቸውም ስገባ ግባ ልጃችን ግባ ነው የሚሉኝ እና የሚገባው ልብሴ እንትኔ ምናምን እንጂ አይደለም። እዚህ አሁን ማርቆስ ጋር እንደዛ ጭባ መስዬ ሲሄድ እሳቸው ገና ስገባ አንተነ ምናምን የምፈልጋት ያችን ነው። እዛ አባታችን ጋር ጥሩ ተቀጣቀጥን። በል ብለው እንትን ብለን ሄድን ማለት ነው። እይታቸውን የራሳቸውን እይታ አድርገው የራሳቸውን አመለካከት አድርገው የራሳቸውን መንገድ ቀይሰው ነው። እኔ እንደዛ ቀይሼ ነው የምኖረው እና ሰዎች ይደነግጣሉ፣ መጀመሪያ ላይ ያብዳሉ፣ መጀመሪያ ላይ ይወራጫሉ፣ መጀመሪያ ይደዋወላሉ። አሰምተሽዋል ያንን እብድ ደግሞ እኮ ነክቶ መጥቶ እኮ ቴዲ ነካብን፣ መጥቶ እኮ ከሌ ነካብን ይላሉ። አሁን ርዕስ አንቀጽ መቼ ነው? ማክሰኞና አርብ ነው አይደለ? ነገ ርዕስ አንቀጽ አለኝ። ርዕስ አንቀጹ ከሊቃውንተ ኢትዮጵያ ጋር ተነጋግረናል። ይሄ ልጅ ማን ነው ምንድን ነው እና ህዝብ ማወቅ አለበት። እኔ ለጥያቄ ላቅርብ፣ ራሱ ሮዳስን መልስ ይስጥ፣ ከዛኛም ደግሞ የውይይት አጀንዳ እናቅርብ ብዬ ሊቃውንተ ኢትዮጵያ ብጥርጥር አድርገው መምህር ሮዳስን ማለት ነው ምንድን ነው ማን ነው ብለን መምህር ሮዳስን ነገ የጋለ ብረት ላይ አስቀምጠዋለሁ። ገዛዬ ገተት ይመጣና መምህራችንን ነካብን፣ መምህራችንን እንዲያደረገብን ምናምን ይላል። እሱ ሊቅ ነው፣ እሱ አዋቂ ነው፣ እሱ የለመደው አቦ መተቸት ነው፣ መሞገስ ነው። አሁን ደግሞ የሚያንገበግበው ነገር ይመጣል። ይሄ ምንድነው? ይሄ ነው እንደዚህ ነው ብለው ይመጣል። ከዛ ይሄ ውሸት ነው ሊቃውንተ ኢትዮጵያ የተባሉት ያወሩት በእኔ ላይ ትክክል አይደለም። እሱ ራሱን ዲፌንድ ያደርጋል ማለት ነው።